ማራት ኢትዮጵያን ማራት አገሬን በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን ይዘርጋ እጅ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ እንድትፈራርስ በነፃ እያገለገሉ የሚገኙ የተወለደ ወዳጅ ቤተ ክህነት የሰንበት ትምህርት ቤት ክፍል የሆኑ መምህራችን ናቸው። እሳቸው የሚሉትን እንግዲህ ሁላችንም እንከታተላለን ማለት ነው። አባታችን ይህ ደብር የተመሰረተበት ዓመተ ምሕረትና ጊዜው ወዲህስ ቦታ እንዴት መጣ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የደብረ አቡነ ገብረ ቅዱስ አመሰራረቱ በ16ኛው መቶ ክፍለ ዘመን በአጼ ሲዞኖስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተርከስ ካቶሊክን ከዚህ አዋጅ ወጣ ጊዜ ከምስራቅ ጎጃም ሳያት ከሚባል ቦታ በወቅቱ ከነበሩ ከ500 ካህናት በላይ ተሰው ብዙ ተመተሩ። በዚህን ጊዜ አባቶች ታቦቱን አምጥተው ለመጀመሪያ ገደራ የሚባል ተራራ ቦታ ላይ ተከሉት። ከዛ በ18ኛው መቶ ክፍለ ቤተስካና ጉልማዳ 03 የሚባል ቀበሌ ተተክሎ ሲቆይ ያለ በ18ኛው መቶ ክፍለ ዘመን መቅረጮ ከሚባል ቦታ ለ100 ዓመት ከተቀመጠ በኋላ በ1890 ዓመተ ምህረት ምንትዋ ሚካኤል ይህና የደጃች ገብረ ባልተቤት ተሁለደሬን ወረባቦ ለመግዛት ዋና ከተማው አሁን ደብሩ ያለበት ቦታ ላይ በመቶ ጊዜ ቤተክርስቲያኑ ሲርቃት በ1903 ወደዚህ ቦታ መጣቸው። በ3 ተጀምሮ በ6 አለቀ። አሰራሩም በውስጡ ያለው በሐረግ በነጭ አረብ በሞይደር እና በህልጥ እንጂ በቆዳ የተሰራ ሲሆን በውስጥም አንዲት ሚስማር የለውም። ከ3 እስከ 29 ዓመተ ምህረት በሳር ክዳን ቆየ። ከጣሊያን ሲገባ የወቅቱ የነበሩት አለቃው ቆርቆሮ የሚሰጣቸው ጊዜ እኔስ ገብረ መንፈስ ቅዱስ በሳር ቤት ተቀምጠው እኔ ቆርቆሮ አልፈልግም በማለት ከ1929 እስከ 2018 ያው በቆርቆሮ ተከርኖ ይቆይ ነበር። በአሁኑ ሰዓት ግን መንግስት ይህን ቤተክርስቲያን ጣራው ባዘመመም ጊዜ እና አፍርሰን እንሰራለን በሚል ጊዜ መንግስት አየውና ከ100 ዓመት እድሜ በላይ ያቆጠረ ቤተክርስቲያን መፍረስ የለበትም በማለት መንግስት 1 ሚሊዮን መደበ። ህዝቡ 400 ሺህ ብር አዋጣና ስራው እንደምታዩት ላይ ይገኛል። ወቅቱ ያለው ከ30 ካህናት በላይ ከ15 መሪጌታ በላይ የድጓ ያቋቋም የቅኔ የዝማሬ የአቡሻክር መምህር ያሉበት ሲሆን በአሁኑ ወቅት ግን ታቦቱ በ1986 ዓመተ ምህረት ከቦታው ወጥቶ ከአንድ ትልቅ አባት ቤት ተቀምጦ ለ30 ዓመት ታቦተ ሕጉ ተንበሩ ለቆ ይገኝ ነበር። ግን አሁን አንዳንድ በጎ አድራጊዎች መጥተው በቦታው እንዲመለስ አድርጎታል። አሁን ቤተክርስቲያኑ ለመስራት የምታዩት ላይ ነው። ከላይ ጣራው ተሰርቷል። ውስጡ ጣራው ገና ጭቃው ፈርሶ በአዲስ መታደስ አለበት። በረንዳው መሰረት አለበት። ይህንን ለመርዳት የምትፈልጉ በሙሉ በአባታችን በአቡነ ገብረ መንፈስ ቅዱስ በእናታችን በቅድስት ድንግል ማርያምና በጴጥሮስ ወጳውሎስ ስም እንጠይቃቸዋለን። እሺ የተከበሩ አባታችን ለቲክቶክ ሌላው ምንድነው ከዚህ ቦታ ላይ የሊቃውንቶችን ገልጸው ነበረ። እዚህ ቦታ ላይ ታቦተ ሕጉ ሲቀረጽ ነበርና እና ለዚህ ለደቡብ ወሎ ትልቅ ባለቦታ አድባራት መሆኑ ይታወቃል። እና ስለዚህ ያለው ነገር እስኪ አብራራ። እንግዲህ ያው እዚህ ቦታ ላይ ከ30 መምህራን በላይ የነበሩበት ሲሆን በወቅቱ ጽላቱም መስቀሉም የሚቀረጽ የነበረው እንደውም በደቡብ ወሎ የጽላት መቀረጫና መጽሐፍ እንደጎት ብራና የሚፋቅበት ትልቅ ቦታ ነበረ። አሁን ግን ያ እንዳልሆነ ሆኖ ደርግ መሬት ላራቸው ሲል መሬቱን ቀመው በሙሉ ካህናቱ ተሰደዱ፣ ሄዱ፣ ምእመናኑ ተበታተነ። አሁን በቤተክርስቲያን የሚገኙ 2 አባቶች ብቻ ናቸው ያሉት። አሁን ለአገልግሎትም ሆነ ታቦቱንም ያ ጽላት ይቀረጽበት የነበረው ቦታ ያ መስቀል ይቀረጽበት ያ ብራና ይፋቀው የነበረበት ቦታ ፍልሰታ እንኳን 48 ዓመት ተደርግ ጀምሮ ተዘግቶ በዚች 2 ዓመት ነው በአንዳንድ ያው እግዚአብሔር አምላክ በሚወዱ ቤተሰቦች መገልገል የተጀመረው። አሁንም በደብሩ ብዙ አይነት ችግር አለ። የካህናት አሁን ካህናት ደግሞ 300 ብር ነው። ይህንን ያካባቢ ስለሆኑ እነሱን እየለመን እየወጣን እየወረድን በቦታው መምህራንም የለ። በዛሬው ዕለት መምህራን አስገብተናል። ያው ይህንን ለመርዳት ለምትፈልጉ ቀደምት ቦታ ነበር፣ ግን ያ ቦታ እንዳልሆነ ሆኗል።
የኢትዮጵያ ኦርቶዶክስ ቤተ ልጆች በሙሉ ያላችሁ በሀገርም በውስጥም ያላችሁ ይህንን ቤት አይታችሁ እንድትታደጉን ስንል በእግዚአብሔር ስም ጠይቃለሁ። እሺ የተከበሩ አባታችን ያው እንግዲህ በሀገር ውስጥም በሀገር ውጭም ያላችሁ ወንድም እህቶቻችን ቅድስት ቤተ ክርስቲያን ልጆች ያው እንደምታውቁት ይሄ ታሪካዊና ጥንታዊ የሆነ ቤተ ክርስቲያን ነው። እንግዲህ አባቶቻችን እዚህ ደረጃ አድርሰውታል። እኛም ቀጣይ ይህ ጥንታዊነቱን ይዞ እንዲቀጥል የራሳችንን ድርሻ እንድንወጣ በአባታችን በጻድቁ በገብረ መንፈስ ቅዱስ ስም እናሳስባለን ማለት ነው። አሁን የመጨረሻ ጥያቄ የምጠይቀዎት አካውንት ቁጥሩና ቀጣይስ ምንድነው የሚያስፈልጋችሁ የሚለውን ነገር የጎደሉትን ስራዎች አንዳንድ ነገሮችን ማብራሪያ ቢሰጡ አባታችን። አሁን እንግዲህ ያው እንደሚቀጥለው ውሃ እንደሚታወቀው ውሃ ማህበረ ክርስቶስ ሰምራ ጸበሉን አስገብታ ነው። በቦታው ታንከር የለንም። ለቦታው የመምህራን ቤት የለንም። መምህራን ያው ቀጥለናል ደቀ መዛሙርት እንዲወጡ፣ ሁለተኛ ደግሞ የካህናት ደሞዝ ስለሌለ ቢቻል ለሳሙና መግዣ እንኳን ያሉት አባቶች ትንሽ ገንዘብ ክፍያ ያስፈልጋል። ሶስተኛ ደግሞ አሁን የደብሩ አካውንት በተመለከታቸው 1017,929,58 ደብረ ልዑል 1017,929,58 ደብረ ልዑል ነው። በተቻላችሁ 10ም 5ም የአባታችን የገብረ መንፈስ ቅዱስ እና የእናታችን የቅድስት ድንግል ማርያም የቅዱስ በቦታው ላይ እንደውም ካተጫወተ የቅዱስ ገብርኤልም ጽላት በቦታው ላይ ይገኛል። ያው ዝሮ እመቤታችን በዘንድሮ በመጣች በ120 ዓመቷ በ120 ዓመቷ ጥር 3 ቀን እሷም ትንሽ መቃረቢያ ተሰርታ እንድትነግስ ተደርጋለች። ያው በእናንተው ኃይል ነው። በውጭም በአገርም ያላችሁ በአባታችን በአቡነ መንፈስ ቅዱስ ስም እንድትረዱን ስንል በታላቅ አክብሮት እንጠይቃለን። እሺ ለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። አባታችንን በጣም ነው የምናመሰግነው። እንደምታዩት ይሄ ጥንታዊና ታሪካዊ ነው። አጸዱ ብቻ የሚመሰክር ስንት አባቶች ሊቃውንት እዚህ ቦታ የረገፉበት ቦታ ስለሆነ ይህንን ቦታችንን ጠብቀን ለትውልድ ማስተላለፍ እንደሚገባ ሁላችንም ይህንን ስራ እንድንወስድ ማለት ነው። በአካል መምጣት ለምትችሉ ደግሞ በጣም ቅርብ ነው። ታላቁ ገዳማችንን ሐይቅ ኢየሱስ ሞዐ እስጢፋኖስ ገዳም አይቶ እዚሁ ቤተክርስቲያን ድረስ ትራንስፖርት አገልግሎት ስላለ መታችሁ መጎብኘት ትችላላችሁ። በሀሳብም በጉልበትም እንድትረዷቸው ስንል በእግዚአብሔር ስም በአባታችን በጻድቁ በገብረ መንፈስ ቅዱስ ስም እንጠይቃለን። ለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየኝ። አባታችን በጣም እናመሰግናለን።